ሄለን አጭበርብራ ቤታ የአባል ነበረች ከማጭበርበር ውስጥ አለችበት። ሄለን ዋና አጭበርባሪ ነች። ኦኬ እሺ መረጃ አሳየን። የታል መረጃ? 2 ዓመት ሆነ ሁሌ ዘርፈሻል ለምትለኝ አንድ ማስረጃ የለህም። አንድ ማስረጃ ለመዝረፍ ብር ማለት ነው። እኔ ብሬ ተወሰደ ነው ያልኩት። ብሬ ተወሰደ እንጂ ከሰው ኪስ ሰርቄ ዘርፍ አይደለም። ኦኬ ሲቀጥል ደግሞ አይኖር ረዳሃለሁ። እንደዚህ አይነት ብር አንተ ቆጥረህ አታውቅም። ለስሙ አሜሪካ ነገር 30 ዓመት ኖረሃል። ያንተ ጓደኞች ነው ለኛ ጊፍት የሚሰጡት እኩል ከአንተ ጋር አሜሪካ የገቡት ለኛ ጊፍት የሚሰጡት አንተ እዛ ሶፋ ላይ ቁጭ ብለህ ስትለምን የሚሰጡ ጓደኞች እኮ ናቸው አብረው ከአንተ ጋር አሜሪካ ነገር የገቡት። ያንተ ጓደኛ ጊፍተር ሆኗል። አንተ ቁጭ ብለህ ትለምናለህ። ኦኬ $54,000 ቆጥረህ አታውቅም፣ አይተህ አታውቅም። ስለዚህ ሁሌ አንጨረጭራ ቀናት አሁን እንዴት ይችላል ሰው ወደዳት እንዴት ይሄን ሁሉ ብር ሰጧት። በቃ ሰው ከወደድህ ምንም ነገር ያደርግልሃል። ኦኬ እኔ ለምን ሰደብከኝ አይደለም ሶሻል ሚዲያ እስከመጣሁ ድረስ እንኳን እኔ አንተ ጳጳስ ተሳድበሃል፣ የሃይማኖት አባት ተሳድበሃል፣ የሀገር መሪ ተሳድበሃል፣ ሁሉም ተሳድበሃል። ለምን ሰደብከኝ አይደለም መብት ነው። ግን ይሄን አጀንዳ ባመጣ ቁጥር ቤታ ብራ ዘርፋለች። ኦኬ ማስረጃ አምጣ። እቺ ምስኪን ልጅ ጓደኛዬ ነበረች። ሶ ምን አድርጋለች? ማድረግ የሚጠበቅባት አድርጋለች ነው ብራ ሰባስባልኛለች። ከዛ ውጭ ተጭበረበረ የምትለው ነገር ካለ መረጃ አምጣ። እኔ ሪከርድ አየሁ ትናንት በጣም ተማራ ቤታ ምላሽ ስትመልስ ማለት ነው ለዮኒ ማይክ ማለት ለሄዴ እና በጣም አሳዘነች። እግዚአብሔርን ነው የምላችሁ እመቤቴን አሳዘነችኝ ቤታ። ምክንያቱም በዚህ በዛም ስለሆነ የሚወግሯት በዚህኛው ደግሞ በእኔ ምክንያት ስትወገሳ ተደበረኝ። ቢኮዝ ለጓደኛዋ ብላ እንደዛ አደረገችው። ስለዚህ እኔ ወጥቼ ምላሽ መስጠት ዛሬ እየሰጠሁ ነው። መረጃ አለኝ ካል አምጣ መረጃ፣ አዋርደኝ ህዝብ ይውገረኝ። ኦኬ ሄለን ዘርፋለች ካል አምጣ መረጃ። እኔ ይሄን ብለ ረስቼ ከዛ በኋላ ብዙ ታምር ተፈጥሯል። ረስቼው ህይወት እየኖርኩ ነው ያለሁት። ሰርቼ ያመጣሁት ብር አይደለም። ኦፍ ኮርስ እንደናንተ ተጫዎች ነው የተሰጠኝ፣ ሰው ወዶኝ የሰጠኝ ቢሆንና ብስታካ ከኔ ጋር ቢቆያ ብር ደስ ይለኝ ነበር። እግዚአብሔር አልፈቀደም ወሰደው። ከዛ በኋላ ህይወት ውስጥ ብዙ ነገር ተፈጥሯል። ሴት ልጅ ለማሸማቀቅ በዚህ ርቀት እድሜ ልክ እናንተ ሴት ልጅ እንዳሸማቀቅ ነው። እድሜ ልክ ጸብ ከሴት ጋር ከወንድ ጋር ሆነ አያውቅም። አንተ ሴት ነው የምታሸማቀቀው። እዛ ያረጃ ሶፋ ላይ ቁጭ ብለህ ቂጥህ ዞር በላ ታስላክ ቂጥህ እስኪ ታዲያ ድረስ ቁጭ ብለህ ከዛ ሶፋ ላይ ሴት ማሸማቀቅ ነው ያስከው። እኔ ብዙ ጊዜ ያይሃለሁ በሆነ ቤት ከመጣላ ማለት የምታመጣው ይሄን ብር ነውና ለኬ ሰውዬ አይ ነው በምን እንደጠመቀኝ አውቃለሁ። የዛሬ 4 ዓመት 3 ዓመት የሆነ ጊፍተር ነበረው። ሶ ያ ጊፍተር እሱን ትቶ እኔን ሰፖርት ማድረግ ጀመረ። ቢኮዝ እኔ በዛ ሰዓት ኢትዮጵያ ነበር የምኖረው። ገና ለፊቱም ጀማሪ ነበርኩ ምናምን። ሶ በዛ ምክንያት ነው ዮኒ ማኛን ይቀላል። ሌላ ምንም ነገር ነው አይደለም። ጊፍተሩ እሱን ትቶ እኔን ሰፖርት ማድረግ ስለጀመረ ብቻ እመቤቴ አይው ማህተሪ ነው የምላላችሁ። ምን እላላችሁ? እናቴ ትሞት ሌላ አንድ ነገር ጸብ የለንም። ስለዚህ በዚህ መሀል በብሩ ምክንያት ይኸው እኔ ጋር ተመላለስ፣ ከኔ ጋር መረጃ አምጣ፣ እኔ ጋር ጨርስ። በዚህ ብር መሀል ቤተና ተሸማቀቃት። ይሆን ያለው ዋና አካል ይኸው ሴትዮዋ ያለው የብሩ ባለቤት ነው አይደለም። እሷ ሳይሆን የጠፋባት ብሩ የኔ ብር ነው የጠፋው። ከኔ ጋር ተመላለስ፣ መረጃ አምጣ፣ ይኸው መጥቻለሁ። እኔ ልፈርበት፣ እኔ ልሸማቀቅበት። ኦኬ ስለዚህ ለአንዴና ለመጨረሻ ጊዜ የምልህ ደግሞ ብሩን በልታለች፣ አጭበርብራለች። እስቲ እንኳን በለው እንኳን አጭበርብር ደጋሩ። እሺ ኔክስቱ ምንድን ነው? ቀጣዩ ስቴፕ ምንድን ነው? ዘረፍኩ። እሺ ኦኬ ከዛስ የታን ማስረጃው? እያንዳንዱ ማስረጃ አምጣ። እኔ ከዛ በኋላ ላይቪን ዘግቼ ያለኝን ቲክቶክ ዘግቼ ከቲክቶክ ነው ብን ብዬ የምጠፋው። አፍሬበት ተሸማቀቅ ይጠፋል። እዛ በኋላ እኔ ዋሽቼ ቀጥፌ አጭበርብሬ ከተገኘው ማለት ነው። ስለዚህ የራሴ ብር ነው የጠፋው። እንኳን ጠፋ። ጊፍት የሰጡኝ ራሱ ሰፖርት ያደረጉኝ ራሱ እንዳንተ አላሰለሰሉትን ነገሩ። ዋናው አንቺ ደህና ብሎ ነገሩን ትተውታል። 5 ሳንቲም አልሰጠኝም። ብር ሲዋጣ ምንም የሰጠኝ ነገር የለም። እኔም ከአንተ አልፈልግም። አንተም እንደኔ የለም አይነ አንተ ምን ቁጭ ለዚህ ታፕታፕ ነው የምትለው። ደህና ነገር የለም። ከአንተ ምንም ጠብቀው ነገር የለም። ምንም 5 ሳንቲም ያደረኩት ማለት ነው። ሁሌ የሚያነሳት አንድ ቃል አለች ከመላሱ ሁሌ ነው የሚያነሳው። $54,000 ሲሰምታችሁ ታውቃላችሁ? አሁን እናንተም ሰልችቷችኋል። ስለዚህ ንግግሩ ብዬ አስባለሁ፣ ሁሌ ስለሚያወራ ማለት ነው። ኦኬ ዛሬ ልመልስለት ያሰብኩት ብዙ ጊዜ በዚህ ጉዳይ ከቤታ ጋር ሲጣላ ሄለን ጋር ሆናችሁ $54,000 ዘርፋችኋል የሚል ሁሌ ይናገራታል። ሁሌ በጸባችሁ ማለት ሲናገራት ትሰማለሁ። እና እሺ እኔ ብዙ ጊዜ ወጥቼ አላወራም፣ አልናገርም፣ አልመልስም ብዙ ጊዜ ማለት ነው። ዛሬ ግን ልመልስ ነው። ቢኮዝ ለምንድን ነው የምመልስለት? በጣም ልፋቱን ስላየው ማለት ነው፣ ድክመቱን ስላየው ዛሬ መልስለታለሁ ለአቶ ቴቴ ማለት ነው። አቶ ዮኒ ማኛ እባክህ ተፋታኝ ከሚለው ንግግር ነው የምጀምረው ማለት ነው። እባክህ ተፋታኝ። ቲክቶክ ላይ እኔ ብር ሰርቄ ሳይሆን ብሬ ተዘርፎ እንጂ ዘርፌ አይደለም። ኦኬ ከአካውንቴ ብር ተወሰደ እንጂ ከሰው ኪስ ገብቻ አይደለም የሰረኩት፣ ኦር ከሆነ ሰው አይደለም የዘረፍኩት። ከራሴ ከአካውንቴ ብሩ ጠፋ። መረጃውን አቅርቤያለሁ በሰዓቱ ያለውን ነገር ለህዝብ አስረድቻለሁ ምናምን። እንደ አንድ ጓደኛ ደግሞ ቤታ ከነበረብኝ ነገር አንጻር እንደ አንድ ጓደኛ ቀርባ ማድረግ ያለባትን የጓደኛዋን ድርሻ ትወጣለች። ይሄ ከአንድ ጓደኛ የሚጠበቅ ነገር ያደረገችው ለእኔ ማለት ነው። ገባ? እናቶ ማነው ሙባረክ ሙሰማ ለምናምን ለኩላሊት ለምናምን ያሉ ሲያዋጡ ብሩ የተደረሰላችሁ ጠይቃችሁ አታውቁም። ኦኬ ከኔ ላይ ሲሆን ሁሌ የምታነሷት እችን ብር ነው። ምክንያቱም ምንም አጀንዳ ውስጥ ስለሌለውበት፣ ምንም አይነት ድራማ ውስጥ ስለሌለውበት አንድ ያለቻችሁ እኔ ማሸማቀቂያ እች ብቻ ነን። አልሸማቀቅበትም። ሰው የሰጠኝ ጊፍት ነው። ሰው ሰጠኝ፣ እግዚአብሔር ወሰደው። ከላስ እኔ ረስቼው እየኖርኩ ነው። ከዛ በኋላ ብዙ ተአምር ተፈጥሯል። ኦኬ ስለዚህ ሁሌ እየመጣ $54,000 ልታሸማቀቀኝ እንዳትሞክር። ኦኬ ቤታና አንቺ ዘርፋችሁ አልካት ደግሞ ሙሉ መረጃ አምጣ። በነገራችሁ ላይ ህዝብ ደንቆሮ አይደለም፣ መሀይም አይደለም። ህዝብ ደግ ናዝባል። መረጃ አምጣ። ለክ እንዲህ ስትወራ ኦኬ ዮኒ እነሱ አጭበርብሯል። ሄለን አጭበርብራ ቤታ የአባል ነበረች ከማጭበርበር ውስጥ አለችበት። ሄለን ዋና አጭበርባሪ ነች። ኦኬ እሺ መረጃ አሳየን። የታል መረጃ? 2 ዓመት ሆነ ሁሌ ዘርፈሻል ለምትለኝ አንድ ማስረጃ የለህም። አንድ ማስረጃ ለመዝረፍ ብር ማለት ነው። እኔ ብሬ ተወሰደ ነው ያልኩት። ብሬ ተወሰደ እንጂ ከሰው ኪስ ሰርቄ ዘርፍ አይደለም። ኦኬ ሲቀጥል ደግሞ አይኖር ረዳሃለሁ። እንደዚህ አይነት ብር አንተ ቆጥረህ አታውቅም። ለስሙ አሜሪካ ነገር 30 ዓመት ኖረሃል። ያንተ ጓደኞች ነው ለኛ ጊፍት የሚሰጡት እኩል ከአንተ ጋር አሜሪካ የገቡት ለኛ ጊፍት የሚሰጡት አንተ እዛ ሶፋ ላይ ቁጭ ብለህ ስትለምን የሚሰጡ ጓደኞች እኮ ናቸው አብረው ከአንተ ጋር አሜሪካ ነገር የገቡት። ያንተ ጓደኛ ጊፍተር ሆኗል። አንተ ቁጭ ብለህ ትለምናለህ። ኦኬ $54,000 ቆጥረህ አታውቅም፣ አይተህ አታውቅም። ስለዚህ ሁሌ አንጨረጭራ ቀናት አሁን እንዴት ይችላል ሰው ወደዳት እንዴት ይሄን ሁሉ ብር ሰጧት። በቃ ሰው ከወደድህ ምንም ነገር ያደርግልሃል።
ኦኬ እኔ ለምን ሰደብከኝ አይደለም። ሶሻል ሚዲያ እስከመጣሁ ድረስ እንኳን ያንተ ጳጳስ ተሳድበሃል፣ የሃይማኖት አባት ተሳድበሃል፣ የሀገር መሪ ተሳድበሃል፣ ሁሉም ተሳድበሃል። ለምን ሰደብከኝ አይደለም፣ መብት ነው። ግን ይሄን አጀንዳ ባመጣ ቁጥር ቤታ